ሰላም እንዴት ናችሁ? በዚህ ቪዲዮ የምናየው ፖፖላይቭ ምንድን ነው የሚለው ነው። ፖፖላይቭ ማለት አንድ ሶሻል ሚዲያ ፕላትፎርም ነው። እንደ ሌሎች ሶሻል ሚዲያ ፕላትፎርሞች አንድ ራሱን የቻለ ሶሻል ሚዲያ ፕላትፎርም ነው። ላይቭ ስትሪም የሚያደርግ ኢንተርናሽናል የሆነ ኮይን ሴለር፣ ኮይን ሻጭ፣ ኮይን አምራች ድርጅት ነው ማለት ነው ፖፖላይቭ። በዚህ ሰዓት እንግዲህ በኢትዮጵያ ጥር መጨረሻ አካባቢ ወይም ፌብሩዋሪ 2026 ላይ ከ4 ዓመት ከ7 ወር በላይ ሆኖታል ፖፖላይቭ ወደ ስራ ከገባው። በአሁኑ ሰዓት የፖፖላይቭ ተጠቃሚ ከ72 ሚሊዮን ህዝብ በላይ ሆኗል። ይሄንም ለማወቅ አዳዲስ የምትገቡ ልጆች አይዲያችሁን ቼክ ማድረግ ትችላላችሁ፣ የመጀመሪያው ማለት ነው። ስለዚህ ፖፖላይቭን በተመለከተ ይህን ይመስላል። ሌላው ይህ ፕላትፎርም ከሌሎች ፕላትፎርሞች የሚለይበት የተለያዩ ነገሮች አሉ። የመጀመሪያው የሰዓት አቆጣጠሩ ነው። የሰዓት አቆጣጠሩ ከምሽቱ 1 ሰዓት እስከ ምሽቱ 1 ሰዓት፣ በኢትዮጵያ ከምሽቱ 1 ሰዓት እስከ ምሽቱ 1 ሰዓት ያለው 24 ሰዓት የፖፖ አንድ ቀን ነው ማለት ነው። ስለዚህ የመጀመሪያው የሰዓት አቆጣጠሩን በዚህ መልኩ ነው ማለት ነው። ሁለተኛው የፊት አሻራ ሰጥተን አካውንታችንን ህጋዊ እናደርጋለን። ይህን ለምንድን ነው የምንሰጠው? አንደኛ ፖፖላይቭ ላይ አንድ ሰው አንድ ህጋዊ አካውንት ነው እንዲኖረው የሚፈቀደው። ለምሳሌ ሌሎች ፕላትፎርም ላይ ቲክቶክ ላይ፣ ሌሎች ፕላትፎርሞች ላይ 2-3 አካውንቶች ከፍተን ልንጠቀም እንችላለን ማለት ነው። ፖፖላይቭ ላይ ግን አንድ ህጋዊ አካውንት ብቻ እንዲኖረን ነው የሚፈቀደው። ሌላው ደግሞ አካውንታችንን ሰኪዩር ለማድረግ የእኛን አካውንት የእኛን ገንዘብ ያለኛ ፍቃድ ማንም ሰው ማንቀሳቀስ አይችልም ማለት ነው። ስለዚህ አካውንታችንን ሰኪዩር ለማድረግ የፊት አሻራ እንሰጣለን ማለት ነው። ሌላው ከሌሎች ፕላትፎርሞች የሚለየው እዚህ ፕላትፎርሙ ላይ አማርኛ አንዱ ቋንቋ ነው ማለት ነው። ኦልሞስት በዚህ ሰዓት ወደ 22 አይነት ቋንቋዎች አሉ ፕላትፎርሙ ላይ፣ ከዛ ውስጥ አንዱ አማርኛ አለ ማለት ነው። ስለዚህ የተለያዩ ጥያቄዎች ሲኖረን አድሚኖችን ኮሚኒኬት ማድረግ ስንፈልግ በአማርኛ መጻፍ እንችላለን፣ ኮሚኒኬት ማድረግ እንችላለን። ወይም ደግሞ በዚሁ ፕላትፎርም ላይ አይከኖችን ወደ አማርኛ ቀይረን መጠቀም እንችላለን ማለት ነው። ይህንንም ለማድረግ ወደ ሴቲንግ ሄደን ሴቲንግ ላይ ስንገባ ላንጉዌጅ የሚል አለ። ላንጉዌጅ ላይ ገብተን እንደምታዩት የተለያየ አይነት ቋንቋዎች አሉ። ከዚህ ውስጥ አንዱ አማርኛ አለ ማለት ነው። ስለዚህ አማርኛ የሚለውን መርጠን ላንጉዌጅ ቀይረን መጠቀም እንችላለን ማለት ነው። ስለዚህ ይሄም ከሌሎች ፕላትፎርሞች የሚለይበት ነው ፖፖላይቭ። ሌላው ከሌሎች ፕላትፎርሞች የሚለይበት እና በጣም ተመራጭ የሚያደርገው ምንድን ነው? የክፍያ መንገዱ ነው። የሰራንበትን ወጪ ለማድረግ በቀላሉ በተለያዩ የኛ ሀገር ባንኮች ወጪ ማድረግ እንችላለን ማለት ነው። $10 ማለት 100,000 ፖይንት ወይም $10 ሲሞላ በተለያዩ የኛ ሀገር ባንኮች ወይም ዋሌቶች ወይም በኢንተርናሽናል ፔመንቶች ወጪ ማድረግ እንችላለን ማለት ነው። ይሄ ከሌሎች ፕላትፎርሞች ተመራጭ የሚያደርገውና የሚለይበት ነው ማለት ነው። ይህን ለማድረግ እንግዲህ ፕላትፎርሙን ስንከፍተው መጀመሪያ ላይ ከስር 5 ምልክቶች አሉ። መጀመሪያ የፊት ለፊት ገጹ ምን ማለት ነው የሚለውን እኔ ከክፍያ መንገዱ በፊት የመጀመሪያው እዚህ ጋር ከስር ላይቭ የምትላለች ከስር 5 ምልክቶች አሉ። የመጀመሪያዋን ስንነካ ላይቭ ላይ ያሉ ሰዎችን ዝርዝር ያመጣልኛል ማለት ነው። በቫይራልነታቸው ኦርደር እንደዚህ ቼክ ማድረግ እችላለሁ። በኋላ እናየዋለን። ወደ ላይቭ ለመግባትም ይሄኛውን ነው የምንጠቀመው ማለት ነው። ሁለተኛ ላይ ፓርቲ ለመክፈት ወይም ደግሞ ፓርቲ ላይ ያሉ ሰዎችን ለማግኘት። ሶስተኛ ላይ የተለያዩ ልክ እንደ ቲክቶክ የተለያዩ ቪዲዮዎች አሉ እዚህ ላይ እዛ ላይ እየገባን ቼክ የምናደርግበት ነው ማለት ነው። ይሄ ደግሞ የሚሴጅ ነው። አራተኛው ሜሴጅ የተለያዩ ከፕላትፎርም የሚላክልን አለ፣ ፕላስ ደግሞ ከሰዎች የሚላክልን ሊኖር ይችላል። ስለዚህ ሜሴጆቻችንን ቼክ ለማድረግ እዚህ ላይ እየገባን ቼክ እናደርጋለን። አምስተኛ ላይ ያለው ምንድን ነው? ወደ ፕሮፋይላችን ገብተን ብዙ ነገሮችን ማኔጅ ለማድረግ አምስተኛ ላይ ያለውን ነው የምንጠቀመው ማለት ነው። ከላይ እንደምታዩት መጀመሪያ ላይ ፎሎዊንግ የሚል አለ። እዚህ ላይ እኔ ለምሳሌ በዚህ አካውንት ፎሎ ያደረግኩት ሰው ፓርቲ ወይም ደግሞ ላይቭ የከፈቱ ሰዎችን በቫይራልነት ኦርደር እንደዚህ ያመጣልኛል። የገባውን ቼክ ማድረግ እችላለሁ ማለት ነው። ሁለተኛ ላይ ኤክስፕሎር የሚል አለ። ኤክስፕሎር ላይ ገብቼ ፖፑላርን ስነካ የእኛ ሀገሮቹን እዚህ ጋር እንደዚሁ በቫይራልነታቸው ቅደም ተከተል ያመጣልኛል ማለት ነው። እዚህ ጋር ቼክ ማድረግ እችላለሁ። ሌሎቹን ደግሞ የውጭ ሀገሮችን እንደዚህ ሀገር እየቀያየርን ለምሳሌ ፊሊፒንስ ላይ ብገባ የፊሊፒንሶችን ያመጣልኛል። እንደዚህ ኔፓል፣ ኢንዲያን፣ ፓኪስታን እያልኩኝ እየቀያየርኩኝ ቼክ ማድረግ እችላለሁ ማለት ነው። ሌላው ኒው የሚል አለ ከላይ። ኒው ደግሞ አዳዲስ ልጆች አሁን ላይቭ ላይ ያሉ እነሱን እየገባው ቼክ ማድረግ ስፈልግ
እዚህ ላይ ይገባለሁ ማለት ነው። ሌላው ኒርባይ ላይ ያው ሎኬሽን ኦን ስናደርግ ከኛ ኒር ወይም በእኛ አቅራቢያ ያለ ሰውን ቼክ ለማድረግ ነው ማለት ነው። ሌላው ደግሞ በግራ በኩል ከላይ እንደምትመለከቱት የሰርች ምልክት አለች። እሷን ለምንድን ነው የምንጠቀማት? ሰዎችን ሰርች ለማድረግ ለምሳሌ አይዲያቸውን የምናውቀው ከሆነ አይዲያቸውን ሰርች ማድረግ እንችላለን ማለት ነው። ለምሳሌ የማውቀውን አይዲ ሰርች ላደርግላችሁ 6061 98 34 ብዬ ሰርች ባደርግ እንደዚህ መጣልኝ ማለት ነው። ዳዊት 5290 ብሎ መጣልኝ። ስለዚህ ይህንን ስነካ እዚህ ጋር ፕሮፋይሉን አመጣልኝ ማለት ነው። የሱን ፕሮፋይል አመጣልኝ አይዲው ምናምን። እዚህ ጋር ደግሞ ከ42 ደቂቃ በፊት ኦንላይን እንደነበር ያሳየኛል። የእሱን እያንዳንዱን ነገር እዚህ ጋር ገብቼ ቼክ ማድረግ እችላለሁ ማለት ነው። ስለዚህ ከላይ የምንፈልገውን ሰው በአይዲ ወይም ደግሞ ኒክኔም ስንጠቀም ያው ስፔሊንግ ስህተት እንዳይኖር ጥንቃቄ አድርገን በኒክኔም ማድረግ እንችላለን። ሞር ግን በአይዲ እዚህ ላይ ገብተን ሰርች እያደረግን የምንፈልገውን ሰው ማግኘት እንችላለን ማለት ነው። ስለዚህ የፊት ለፊት ገጹ መጀመሪያ ፕላትፎርሙን ስንከፍት ይሄን ይመስላል ማለት ነው። ሌላው ወደ ክፍያ አማራጩ ቅድም ወዳልኳችሁ የክፍያ አማራጩ በጣም ቀላል ነው። የተለያዩ የኛ ሀገር ባንኮች አሉ። በዛ ወጪ ማድረግ እንችላለን ማለት ነው። አንዱ ተመራጭ የሚያደርገውን ፕላትፎርሙ ይሄ ነው። ለምሳሌ እዚህ ጋር ከስር 5 ምልክቶች አሉ። 5ኛዋን ስነካ ቀጥታ ወደ እኔ ፕሮፋይል ወሰደኝ። ከላይ ፕሮፋይል ያለ አይዲ ያለ ፍሬንድስ እኔ ፎሎ ባክ የተደራረኩት እኔም ፎሎ ያረኳቸው እነሱም ፎሎ ያረጉኝ ማለት ነው። ፎሎዊንግ ደግሞ እኔ ፎሎ ማደርጋቸው ማለት ነው። ፎሎወርስ የኔ ፎሎወሮች ማለት ነው። ቪዚተርስ ደግሞ የኔም ፕሮፋይል ቪዚት ያደረጉ ሰዎች ማለት ነው። ከስር ሌሎችን ነገሮች በአድቫንስድ በሚቀጥለው ቪዲዮ እናያቸዋለን። ከስር አሁን ኮይን እና ፖይንት ምንድን ነው መጀመሪያ የሚለውን እኔ ኮይን እና ፖይንት አለ። በግራ በኩል ኮይን አለ፣ በቀኝ በኩል ፖይንት አለ። ፖይንት ማለት እዚህ ፕላትፎርም ላይ ገንዘብ ማለት ነው። 10,000 ፖይንት ማለት $1 ማለት ነው። 100,000 ፖይንት ማለት $10 ማለት ነው። ስለዚህ $10 እና ከዛ በላይ ሲሆን በፈለግነው የክፍያ አማራጭ ወጪ ማድረግ እንችላለን ማለት ነው። ስለዚህ ፖይንት የተጣራ ገንዘብ ማለት ነው። ወደፊት ኤክስቼንጅ ወይም ጊፍት መቀያየር እንዴት ነው የሚለውን እናየዋለን። ጊፍት ለምሳሌ እኔ ከሚስተር ኤክስ ጋር ጊፍት ብቀያየር ኤክስቼንጅ ባደርግ እኔ ለሚስተር ኤክስ 100,000 ስልክለት እዛ ሰው ጋር 70,000 ሆኖ ፖይንት ሆኖ ይገባል። ከኔ 100,000 ኮይን ይቆረጥና እሱ ጋር ሲገባ ሚስተር ኤክስ ጋር ሲገባ 70,000 ሆኖ ፖይንት ሆኖ ይገባል። እዚህ ፕላትፎርም ላይ 70-30 ነው። ስለዚህ 70% የተጣራው ማለት ፖይንት ነው። ስለዚህ ፕላትፎርሙ ታክስ ያደረገው የተጣራው ቀጥታ ወደ ገንዘብ የምንቀይረው ፖይንት ነው። ኮይን ማለት ደግሞ እዚህ ጋር ምንድን ነው ለተለያየ ትራንዛክሽን የምንጠቀመው እዚህ ፕላትፎርም ላይ ለምሳሌ ጊፍት መቀየር የሚባል አለ። ኤክስቼንጅ ማድረግ ጊፍት የምንቀያየረው በኮይን ነው። ጋምብል የሚባል አለ። እነዚህ ነገሮች ወደፊት እናያቸዋለን። ጋምብል የምናደርገው በኮይን ነው። የተለያዩ አይነት ጌሞች አሉ። ጌም የምንጫወተው በኮይን ነው። ስለዚህ ለተለያየ ግብይት የምንጠቀመው ደግሞ ኮይን ነው ማለት ነው። ስለዚህ ኮይንና ፖይንት ማለት ይሄ ነው። አሁን የሰራንበትን እንዴት ነው ወጪ የምናደርገው የሚለውን እኔ ስለዚህ ወጪ ለማድረግ $10 እና ከዛ በላይ ሲሆን ወጪ ማድረግ እንችላለን። እዚህ ጋር ፖይንቴን አንድ ጊዜ ነካለሁ ማለት ነው ወጪ ለማድረግ። እሺ እዚህ ጋር ስነካ ይመጣልኛል ማለት ነው። ከስር ዊዝድሮ ነው የሚል አለ። ዊዝድሮ ነው የሚለውን አንዴ ክሊክ አደርጋለሁ። አሁን እዚህ ጋር USDT TRC20 ብሎ ይመጣልኛል። ከላይ ያለኝን የዶላር መጠን ያሳየኛል ማለት ነው። USDT እኔ ኦልሬዲ ባይንድ ስላደረኩት ነው። ስለዚህ ስዊች ለማድረግ ለምሳሌ በሌሎች ክፍያ አማራጮች አንዴ ነካውና ወደ ክፍያ ዝርዝሮች ያመጣልኛል ማለት ነው። USDT TRC20 ወደፊት እናየዋለን እንዴት ባይንድ እናደርጋለን የሚለውን አጠቃላይ ፔመንት ሜቶዶችን ባይንድ ለማድረግ ይሄኛውን የምንጠቀመው ፖይንታችንን መልሰን ወደ ኮይን ቀይረን ኤክስቼንጅ ማድረግ ወይም ደግሞ ኮይን መሸጥ ስንፈልግ ለተለያዩ ዓላማ ፖይንት ወደ ኮይን ይቀይራል። ስለዚህ ፖይንት ወደ ኮይን ለመቀየር USDT ነው የምንጠቀመው ማለት ነው። ሌሎች አሁን ወጪ ለማድረግ የተለያዩ የኛ ሀገር ባንኮች አሉ እንደምትመለከቱት። ለምሳሌ ኮሜርሻል ባንክ ኦፍ ኢትዮጵያ አለ። እዚህ ጋር ቪው ይላል። ኦልሬዲ ባይንድ ስላደረኩት ነው። ሌሎች ኢንተርናሽናል ፔይመንቶች የምንጠቀም ከሆነ ኢፔይ አለ፣ ባይናንስ ፔዮኒየር አለ። ባይንድ ለማድረግ ባይንድ እያደረግን ወደፊት በደንብ እናየዋለን። ስለዚህ ባይንድ ማድረግ እንችላለን። ስለዚህ ቴሌብር አለ፣ አዋሽ፣ አቢሲኒያ፣ ኩፕ አለ፣ ኤምፔሳ፣ ዳሽን። ስለዚህ የተለያዩ የክፍያ አማራጮች አሉ። ባይንድ እያደረግን ወጪ ማድረግ እንችላለን ማለት ነው። እዚህ ጋር
ኤጀንት የሆንን ሰዎች 10 20 30 የ10 ብዜቶችን ነው ማውጣት የምንችለው። ከ10 11 12 ምናምን እንደዚህ ማውጣት አንችልም ማለት ነው። ስለዚህ ኤጀንት የሆኑ ሰዎች የ10 ብዜት ነው ማውጣት የምንችለው። ሆስት የሆናችሁ ሰዎች ደግሞ ከ10 እና ከዛ በላይ ከሆነ ሙሉ ማውጣት ትችላላችሁ ማለት ነው። ስለዚህ በእነዚህ የክፍያ አማራጮች ቀጥታ በምንፈልገው ወጪ ማድረግ እንችላለን ማለት ነው። ለምሳሌ እዚህ ጋር ኦልሬዲ ባይ እንዳያረኩታለን ንግድ ባንክ እንደዚህ ስነካ ወደዚህ ስዊች አረገልኝ ማለት ነው። ስለዚህ ዊዝድሮው ነው ብዬ ለምሳሌ $10 ከሆነ ማውጣት የፈለግኩት 10ን ጽፌ ሰሚት ስለው ፒኔን ይጠይቀኛል። ስለዚህ ፒኔን አስገብቼ ሰሚት ስለው ወደ እኔ አካውንት በቀኑ ምንዛሬ ተመንዝሮ ኢሚዲየትሊ ገቢ ይሆናል ማለት ነው። ስለዚህ በዚህ መንገድ ምን እናደርጋለን ማለት ነው? ወጪ እናደርጋለን። የሰራንበትን ቀላል ነው። እንደምታዩት የተለያዩ የኛ ሀገር ባንኮች አሉ። በምንፈልገው የክፍያ አማራጭ ባይንድ እያደረግን ወጪ ማድረግ እንችላለን ማለት ነው። ስለዚህ ፖፕን ተመራጭ የሚያደርጉት ከሌሎች የሚለይበት ሌላው ደግሞ የትኛውን ቦታ ሆነን መጠቀም እንችላለን። ለምሳሌ ኢትዮጵያ ውስጥ ሆነን አካውንት ከፍተን እየሰራን በተለያየ አጋጣሚ ከሀገር ብንወጣ በራሱ አካውንት መቀጠል እንችላለን ማለት ነው። ወይም ከኢትዮጵያ ውጭ ሆኖ በአጭሩ የተለያየ ሀገር ላይ ሀገር ብንቀይር በስራ በተለያየ አጋጣሚ የትኛውን ቦታ ላይ ሆነ መጠቀም እንችላለን ማለት ነው። ስለዚህ ፖፖ ላይቭ እስካሁን ያልኳችሁን ይመስላል በአጭሩ። ወደፊት ደግሞ በደንብ በዲቴይል የተለያዩ ነገሮችን እናያለን ማለት ነው። አመሰግናለሁ።